በአእምሮአችን ብቻ ሳይሆን አእምሮአችን ላይ በስነ ልቦና የሚደርሰው በተለይ በልጅነት የሚደርስ ጫና ቀጣይ ለሚኖሩ ተላላፊ ላልሆኑ የአካል ህመሞች ራሱ ከፍተኛ አስተዋጽኦ እንዳለው የታየ ነው። እንግዲህ የኒውሮ ሳይንስን በሀገራችን እንዴት መጠቀም እንችላለን? በተለይም የአእምሮ ህክምናን ተደራሽ ከማድረግ አንፃር የሚል ጥያቄ ነው። ሰዎች ግሮዝ ማይንድ ሴት ካላቸው መማር ይቻላል። በማንኛውም እድሜ መለወጥ ይቻላል። በማዳበር ነገሮችን ማሳካት ይቻላል። ሱስንስ ማህበረሰቡስ እንዴት ነው የሚረዳው? እኛ ራሱ የህክምና ባለሙያዎች እንዴት ነው የምንረዳው? እንግዲህ በሀገራችን ስለ አእምሮ ጤና ወይም ደግሞ ስለ አእምሮ ሳይንስ ብዙም እንደዚህ አይነት መድረኮች የተለመዱ አይደሉም እንደምታውቁትና ያው ስሜን ማስተዋወቅ አይጠበቅብኝም ብዬ ነው። ዶክተር ሳይ እባላለሁ፣ በሙያዬ ሐኪም ነኝ። መድረኩ በጣም አስፈላጊ ነው፣ እንደ ሀገርም የሚያስፈልግበት ወቅት ላይ ነው ያለ ነው። ስለዚህ መድረክ ወደፊት እየሰፋ በየጊዜው የምንወያይበት እንደሚሆን በማሰብ የተዘጋጀ በጣም የተለፋበት ፕሮግራም ነው። ለማህበረሰባችን ይጠቅማል ተብሎ በማሰብ የተዘጋጀ ነው። እንግዲህ በመካከላችን በጣም የሚገርመው እንደ ሀገር በጣም ጥቂት ባለሙያዎች ነው ያሉን በዘርፉ ላይ። ከነዛ ባለሙያዎች ውስጥ 7ቱ በእኛ መካከል ነው ያሉት። እንደ ሀገር ከ100 አካባቢ አይበልጡም በዚህ ዘርፍ ላይ ያሉ ባለሙያዎቻችንና ከዛ ውስጥ እነዚህን ባለሙያዎች ማግኘት እጅግ በጣም ከባድ ቢሆንም ግን ፕሮግራማችንን አክብረው እንደገና ደግሞ እንደ ሀገር ይሄ እንደዚህ አይነት ፕሮግራሞች አስፈላጊ ናቸው ብለው አምነው ጊዜያቸውን ሰውተው በመካከላችን ስለተገኙ እጅግ ከልብ አመሰግናለሁ። ሁሉም ፓናሊስቶች በተለይ አንዳንዶችን ማቃቸው ናቸው። በስራ ልምድ ላይ በጣም ልምድ ያላቸው ማህበረሰቡ ደከመኝ ሰለቸኝ ሳይሉ የሚያገለግሉ ናቸው። በቅድሚያ እንግዲህ ዶክተር ዳዊት አሰፋን እናገኛለን። የስነ አእምሮ ሐኪም እንዲሁም ደግሞ እንደምታውቁት የቀድሞው የአማኑኤል የአእምሮ ስፔሻላይዝድ ሆስፒታል ዋና ስራ አስፈጻሚ የነበሩ ናቸው። በመቀጠል ዶክተር ስቲፋኖስ እንዳላማው የስነ አእምሮ ሐኪምና የወራቤ አጠቃላይ ስፔሻላይዝድ ሆስፒታል የስነ አእምሮ ትምህርት ክፍል ኃላፊ ናቸው። እጅግ እናመሰግናለን ሁለታችሁንም። እንዲሁም ደግሞ ዶክተር ሊና አብዱል መጂድ ረዳት ፕሮፌሰርና የስነ አእምሮ ሐኪም ናቸው። እንዲሁም አቶ አንተነ ማህሪ በክሊኒካል ሳይኮሎጂስት የአማኑኤል የአይምሮ ሆስፒታል የሳይኮቴራፒ ክፍል ኃላፊ በመካከላችን ይገኛሉ። ፓነሊስቶቻችን እዚህ ስለተገኛችሁ እጅግ ከልብ አመሰግናለሁ። እንግዲህ አጠራ አድርገን ብለን አንዳንድ ጥያቄዎችን ነው የምንጠይቃቸው። እንደምታውቁት ሰዓቱም እየሄደ ስለሆነ እንደው ዶክተር ዳዊት አንድ ጥያቄ ትንሽ ጭንቀትና የስሜት ቁስል ሰላም ለመፍጠር ችሎታችን ላይ ምን ተጽዕኖ ያሳድራል እንደ ሀገር? እንደምነው ሀገራችን ውስጥ ያለው በተለይ ግጭትን ለመቀነስ በአእምሮ ላይ የተመሰረቱ መሳሪያዎችን እንዴት መጠቀም እንችላለን የሚለውን አያይዘውም ባሎት በሙያ ዝግጅት ላይ እዚህ ጥያቄ ላይ ሀሳቦትን ቢሰጡ እድል ሰጣለሁ። እንደምን አመቻችሁ። በመጀመሪያ ይህን ዝግጅት ላዘጋጃችሁ ለኢንጂነር ወንድሙ ነጋሽ እንዲሁም ሌሎች በዝግጅቱ ላይ ተሳትፎ ለነበራችሁ ሁሉ ልባዊ ምስጋናዬን ማቅረብ ፈልጋለሁ። ዶክተር ሲሳይ አይ ቲንክ ጥሩ ጥያቄ ነው። ያው ብዙ ጊዜ የሚነሱ ነገሮች አሉ የአእምሮ ጤናን በተመለከተ በተለይ ከሰላም ጋር ከግጭት ጋር ያለውን ትስስር ለመረዳት የተለያዩ ሰዎች ይህን ጥያቄ ያቀርባሉ። አንዳንድ አስተያየቶችም በመሰለን መንገድ ይሰነዘራሉ በተለያየ መድረኮች ላይና ምናልባት ከሙያዊ ነገር አንፃር ለመግለጽ ያህል ነው እንጂ ሁሉም ከሰላም ጋር በተያያዙ ጉዳዮች ላይ ይህ የሚመለከተው አካል ሁሉ የሚያቀርብበት መንገድ አለ። ፖለቲካዊም፣ ባህላዊም፣ ሃይማኖታዊም የሆኑ ምላሾች ወይም አተያዮች ይኖራሉ። ስለ ሰላም፣ ስለ ግጭትን መግታት እንዴት ይቻላል፣ ሰላምን መገንባት እንዴት ይቻላል በሚለው ላይ ያተኮሩ የተለያዩ አስተያየቶች በየዘርፉ ሊሰጡ ይችላሉ። እኛ ዛሬ የተገናኘንበት ያው ከአእምሮ ጤና ከአእምሮ አሰራር አንፃር በመሆኑ
ምናልባት ሞር ስነ ልቦናዊ እይታው ላይ እናተኩራለን ማለት ነውና ይሄ ብቸኛ ምላሽ ላይሆን እንደሚችል ግምት ውስጥ እንድታስገቡት ነው። ግን አንድ እይታ መሆን ይችላል። ከዚሁ ጋር አያይዤ ምናልባት ይሄ መጽሐፍ በ2016 የወጣ እኔ የጻፍኩት መጽሐፍ ነው። ግን ዛሬ ለማስተዋወቅ አይደለም ይዤው የመጣሁት። ወንድሙ ከነገረኝ በኋላ ከዚህ በተለይ ከትሮማ ከአእምሮ ቁስለት ጭንቀት ጋር ሰላም ያለውን ትስስር በተመለከተ የተወሰነ ነገር እንድትል የሚል ሀሳብ ሲቀርብ ተያያዥ ጉዳዮች እዚህ ላይ አጋጣሚ ስላሉ ያንን መሰረት በማድረግ ነውና በተለይ አእምሮን በተመለከተ በአጠቃላይ አንድ ቦታ ላይ የሰፈረ ሀሳብ ከዚሁ ከመጽሐፉ ላንብብላችሁ። የሰው ሰውነቱ መለኪያው ምንድን ነው? ቁመቱ ነው ወይስ ግዝፈቱ? ውበቱ ነው ወይስ ብርታቱ? ጥንካሬው ወይስ ፍጥነቱ? ምንድን ነው መለኪያው መስፈርቱ? ከሌሎች እንስሳት ተለይቶ የሚቀመጥበት ከሌሎች ፍጡራን ልቆ የሚለይበት ምንድን ነው? መቼም አካላዊ በሆኑ የአቅም መመዘኛዎች ብዙ እንስሳት አስከንድተው እንደሚበልጡን ይታወቃል ይላል። ይሄ ሀሳብ ምንድን ነው? ሰው የሚለየው በአእምሮ ነው ወይም የሚልቀው በአእምሮ ነው ከሌሎች ሁሉ ፍጡራን እንጂ በሌላ መስፈርት ቢያንስ የሆነ እንስሳ ከኛ ከፍ ብሎ ይቀመጣል በፍጥነት፣ በጥንካሬ፣ በሌሎች መመዘኛዎች አካላዊ። ስለዚህ አእምሯችን የምንለይበት መሆኑን ለመግለጽ ያህል ነው። ሌላው የሰው ልጅ በማሰብ አቅሙ ውስብስብ የማህበረሰብ ውሎችን ፈጥሯል። በክፉም በደግም ሊነሱ የሚችሉ አደረጃጀቶችን፣ አሰራሮችና የሰሉ ስርዓቶችን ዘርግቷል። ህይወቱን ያቀለሉለትን ድንቅ ድንቅ መሳሪያዎችን አምርቷል። በአጠቃላይ ሰው ይህችን ዓለም የህልሙ፣ የምናቡ፣ የቅዠቱና የፍርሃቱ ነጸብራቅ አድርጎ በአስደማሚ ችሎታው ቀርጿታል። የሰው መገለጫው አእምሮ ነው። ከአእምሮ እየፈለቀ እንደ ጅረት በሚፈስ የሐሳብና ስሜት ውጣ ውረድ ራሱን አገሩንና ዓለሙን ይገልጣል። አእምሮና አገር የተሳሰረ ነው። ነጋድራስ ገብረ ሕይወት ባይከዳኝም እንዳሉት አእምሮ የሌለው ህዝብ የደለደለ ኃይል የለውም። የኃይል ምንጭ ስርዓት ነው እንጂ የሰራዊት ብዛት አይደለም። ስርዓት ከሌለው ሰፊ መንግስት ይልቅ በህግ የምትኖር ትንሽ ከተማ ሙያ ትሰራለች። የሰላና የቀና አእምሮ ጠንካራ ሀገርን እንደሚያዋልደው ሁሉ በእኩይ እሳቤና በደፈረሰ ስሜት የተሞላ አእምሮ አገር ያፈርሳል። ስለሆነም የአእምሮ ደህንነት ማለት የግለሰብ፣ የቤተሰብ፣ የሰፈር፣ የመንደር፣ የጎጥ፣ የአገር ብሎም የዓለም ደህንነት ማለት ነው ይላል። ስለዚህ ያው እዚህ አገላለጽ ውስጥ ለማስቀመጥ የተፈለገው አእምሯችን ሁለ ነገራችን ነው። ግን ያ የሚሆነው ለምንድን ነው? ወደ ጥያቄው ስመለስ በተለይ በደህንነት ሲያድግ በጤናማ ሁኔታ የጎለበተ አእምሮ ሲሆን እነዚህን ሁሉ እንደሚያደርገው ሁሉ የደፈረሰና ለቁስለት የተዳረገ አእምሮ ሲሆን ደግሞ ብዙ ችግሮችን የመፍጠር አቅም አለው ማለት ነው። እንዲሁ እንደው በጥናት ረገድ ለማሳየት ያህል ቀደም ተደርገው የአእምሮን በተለይ በልጅነት ሂደት ውስጥ የሚደርስን የስነ ልቦና ጫና ውጤት ለማሳየት የተደረጉ ሰፋፊ ጥናቶች አሉ። አንደኛ የሚታወቀው በ1990ዎች ውስጥ የተደረገ አድቨርስ ቻይልድሁድ ኤክስፒሪየንስ ስተዲስ የሚባል ነው። ይህ ማለት በልጅነት እድገት ውስጥ የሚፈጠሩ ከባድ የስነ ልቦና ጫናዎች አውትካማቸው ወይም ውጤታቸው በአዋቂዎች ላይ በምን መልኩ ይገለጣል የሚለውን ለማየት የተደረገ በጣም ሰፊ ጥናት ከ17000 በላይ የሚሆኑ ሰዎች የተካተቱበት ጥናት ነበረ እና ያሳያቸው ነገሮች በወቅቱ በጣም አስደንጋጭ የሚያሰኙና በጣም ሾኪንግ ነበረ። ምንድነው? እነዚህንን ከባድ የስነ ልቦና ጫናዎች በልጅነት የተፈጠሩ ተብለው 10 መስፈርቶች ተቀመጡ። እነዚህም በአብዛኛው ከአካላዊ ጉዳት
ፊዚካል አቢዩዝ ምንለው፣ ሴክሹዋል ጾታዊ ጥቃት፣ ስነ ልቦናዊ ደግሞ ኢሞሽናል አቢዩዞች ጥቃቶችን ጨምሮ በቤተሰብ ውስጥ ያሉ የእርስ በርስ በተለይ የወላጆች ግጭት እሱን ማየት መታዘብ፣ እነዚህ ሁሉ ተቆጥረው የተቀመጡ ናቸው። ሌሎችም የጋብቻ መፍረስ እንደዚህ እየተባለ ወደ 10 የሚሆኑ አሉ። ከነዚህ ውስጥ 4 እና ከዛ በላይ የነዚህ ተደራራቢ የስነ ልቦና ጫናዎች የገጠማቸው ሰዎች በአእምሮ ብቻ አይደለም በአካል ህመም ደረጃም በጣም በብዙ እጥፍ ከሌላው ሰው በላቀ የሚጠቁ ናቸው። በተለይ ተላላፊ የሆኑ የአካል ህመሞች የሚባሉ ለምሳሌ ስኳር፣ ግፊት፣ ከልክ ያለፈ ውፍረት፣ ካንሰር እና ሌሎችም ከ200 እስከ 400% በላይ የሆኑ ሆኖ ተገኝቷል ትስስሩ። ስለዚህ በአእምሮአችን ብቻ ሳይሆን አእምሮአችን ላይ በስነ ልቦና የሚደርሰው በተለይ በልጅነት የሚደርስ ጫና ቀጣይ ለሚኖሩ ተላላፊ ላልሆኑ የአካል ህመሞች ራሱ ከፍተኛ አስተዋጽኦ እንዳለው የታየ ነው። ሌሎች ያው ጭንቀት፣ ድብርት፣ ሱስ እና መሰል የተለመዱ የአእምሮ ህመሞች የምንላቸው በጣም በስፋት ይከሰታሉ። ስለዚህ ትስስሩን በጣም የሚያጸና ነገር ነው። ይሄ በጣም በብዙ ሰዎች ተጠንቶ የታየ ስለሆነ ማለት ነው። ሌላው በ1940ዎቹና 50ዎቹ አካባቢ ደግሞ ሆስፒታሊዝም የሚባል አንድ ሬኔ ስፒዝ የሚባል ሰው ያየው ነገር ወይም ያጠናው እና ሞር ኦብዘርቬሽን ወይም ምልከታ በምንለው ደረጃ በኋላ በጥናት አደራጅቶ የሚያስቀምጠው አንድ ሐሳብ አለ። ያ ምንድነው ያደረገው? የማሳደጊያ ተቋማት ህፃናትን ገና ከመወለዳቸው ጀምሮ የሚያሳድጉ ተቋማት ውስጥ አያያዛቸውን ለያይቶ አየ እና በተለይ ምግብ፣ መጠለያ፣ አልባሳት እነዚህ ሁሉ የተሟሉበት ከልክ ያለፈ ሙቀት፣ ብርድ እንዳይኖራቸው ለሰውነታቸው ተገቢ የሆነ አካላዊ የሆነ ድጋፍ የሚደረግባቸው ተቋማት ውስጥ ለተወለዱ ህፃናት ማለት ነው። ነገር ግን የሰብአዊ የሆነ አያያዝ በተመለከተ ለምሳሌ ማቀፍ፣ ማጫወት፣ ኬር ማድረግ እሱ ነገር የሌለባቸው እነዚህ በተለያየ ምክንያት አንድ በአሰራራቸው፣ ሁለት ባላቸው የስራ ሎድ የተነሳ ያለባቸው ተቋማት ውስጥ እነዚህ ጨቅላ ህፃናት በሚያድጉበት ጊዜ እየተከታተለ ከሌሎች መደበኛ ህፃናት የተለየ ምን ውጤት አለ የሚለውን ያየበት ነው እና ምግብ፣ መጠለያ፣ አልባሳት ሁሉ ነገር ተሟልቶላቸው ግን ይሄ እንክብካቤ ጨዋታን ጨምሮ ማጫወት፣ ፍቅር መስጠት፣ መንከባከብ፣ ማቀፍ እነዚህን መሰል የሆኑ ከእናት ሊያገኙት የሚችሉት አይነትን እንክብካቤ ማያረጉ ተቋማት ላይ የታየው የነርቭ ስርዓታቸው እያደጉ ሲሄዱ ለመቆም ለማየት የመቸገር እንዲሁም ደግሞ በአእምሮ እድገት ደረጃ የዝግመት አይነት ሁኔታዎች እስከ ሞት ድረስ ያሉ ውጤቶች በስፋት ከሌሎች ህፃናት በተለየ በጣም በብዙ እጥፍ ልቀው የተገኙበት ሁኔታ አለ። ስለዚህ እነዚህ የሚያሳዩን ምንድነው? በአስተዳደግ ላይ የሚደረጉ ነገሮች ከምግብ ከመጠለያ እና ከአካላዊ ድጋፍ ያለፉ መሆናቸውን በስነ ልቦና ደረጃ በተለይ ለልጆች የምናደርገው ነገር ከፍተኛ አሉታዊም አዎንታዊም ተጽዕኖ እንዳለው ነው። ይህ የሚሆንበት ደግሞ አእምሮአችን እድገቱን ጨርሶ ስለማይፈጠርም ነው። አንድ ልጅ ሲወለድ ሌላው አካሉ ባለው ደረጃ ወይም ሌሎች ፍጡራን ከሰው የተለዩ ሌሎች እንስሳቶች ለምሳሌ በአእምሮ እድገት ደረጃዎች ከሰው በተሻለ የእድገት ደረጃ ላይ ሆነው ይወለዳሉ። የሰው ልጅ ግን
ከተወለደ በኋላ ቀሪ እስከ 25 ዓመት ድረስ የአእምሮ መዋቅሩ ገና በመሰራት ሂደት ላይ ይሆናል። ይህ የሚታየው ለምሳሌ ገና የተወለደ ጨቅላ ሕፃን ራሱን መመገብ አይችልም፣ መቆም አይችልም፣ መንቀሳቀስ አይችልም፣ በጣም ጥገኛ ነው። ሌሎች እንስሳት ግን በሰዓታት ውስጥ በቀናት ውስጥ ብዙ ህይወትን ማቆያ ነገሮችን በራሳቸው ማድረግ ይጀምራሉ። የኛ አእምሮ በጣም ለጋ ነው ማለት ነው። ለጋነቱ ለእድገት የተመቸ ያደርገዋል። ከተወለድን በኋላ ያለውን ኢንቫይሮንመንት ግብአት በማድረግ የተመቻቸ ሁኔታ ሲፈጠር በከፍተኛ ደረጃ አዎንታዊ ለውጥ ለማምጣት ይጠቅማል። በተቃራኒው ደግሞ ያልተመቻቹና ጫና የሚፈጥሩ ነገሮች ደግሞ ለጋ በመሆኑ የተነሳ በእድገቱ ላይ ከፍተኛ አሉታዊ ተጽዕኖ ያስከትላል። ስለዚህ የእነዚህን ሁሉ ድምር ውጤት ስናየው በተለይ በከፋ ደረጃ እንደኛ ባለ አገራት ላይ የሚካሄዱ ተከታታይ ጦርነቶች፣ ረሃብ፣ ግጭት፣ ሰላም ማጣት በምን ያህል የልጆችን አእምሮ ተጽዕኖ ውስጥ እንደሚያስገባ መገመት እንችላለን። እና ጉዳት ያለበት አእምሮ ደግሞ ሰላም አይኖረው። የውስጥ ሰላም የሌለው ደግሞ ግለሰብ ከአካባቢው ከቤተሰብ ጀምሮ ሰላምን ለመፍጠር ይቸገራል። እና በአገር ደረጃ ማክሮ ሌቭል ብለን የምናያቸው ነገሮችን በስነ ልቦናዊ እይታ በዚህ መልኩም ማየት እንችላለን ማለት ነው። ወደ መፍትሄዎች ስንመጣ ከነዚህ ችግሮች ነው መነሳት ያለብን እና አገራዊ የሆነውን ነገር በተለይ ማዕከል በማድረግ ትኩረት ሊያገኙ የሚገባቸው አሁን ይሄ ለምሳሌ እንደዚህ አይነት መድረክ መደረጉ ተስፋ ሰጪ ነው። ግን ምን ያህል በተለይ ውሳኔ ሰጪ በምንላቸው አካላት በፖለቲካ መሪዎች ዘንድ ቦታ እውነተኛ የሆነ ቦታ ተሰጥቶት እንደ ፖለቲካ እንበለው እንደ ሌላ መፎካከሪያ ሳይሆን እውነተኛ የሆነ ቁርጠኝነት ኑሮ ኮሚትመንትን ማሳያ የሚሆኑ አካሄዶች ይኖራሉ የሚለው ነው መሰረታዊ ነገሩ። ምክንያቱም ለምሳሌ ጦርነትን ለማስቀረት ግጭቶችን ለመቀነስ ፖለቲካዊ የሆኑ ብዙ መደረግ ያለባቸው ነገሮች ይኖራሉ። ስለዚህ መፍትሄው ከላይ ወደ ታች የሚመጣ ይኖራል፣ ከታች ወደ ላይ የሚሄድ ይኖራል። ከታች ወደ ላይ የምንለው በማህበረሰብ ደረጃ ሁሉም ሰው ሊያደርገው የሚገባ ነው። ከዚህ ከግንዛቤ ጀምሮ ደረጃ በደረጃ አካባቢያችን ላይ ሰላማዊ የሆነን መንፈስ ለማስፈን ምን ያህል እንጥራለን፣ ምን ያህል ኃላፊነት እንወስዳለን። በትምህርት እንደ ወላጅ ደግሞ ለልጆቻችን ለምሳሌ ከአካዳሚክ ትምህርት ባለፈ በተለይ በስሜት ብስለትን በማምጣት ደረጃ ኢሞሽናል ለርኒንግ ላይ ምን ያህል እኛ አሳውቀን ለልጆቻችን በዛ ደረጃ ኬር እናደርጋለን የሚለው ልጆች ስሜታቸውን፣ ሀሳባቸውን፣ ፍላጎታቸውን እንዲለዩ እንዲያውቁ የራሳቸውን ስሜት ለይተው እንዲያውቁ ከዛ ከፍ ብለው ደግሞ አልፈው የሌሎችን ስሜት የመረዳት አቅማቸውን ከፍ ማድረግ እንዲሁም ደግሞ የራስን ስሜት የመግራት ችሎታዎችን እንዴት ማዳበር ይችላሉ። ይሄ መሰረታዊ በሆነ ደረጃ በትምህርት ቤቶችም ሊሰጥ የሚገባው ነገር ሆኖ ወላጆችም አውቀውት ለልጆቻቸው በዛ ደረጃ ኬር ቢያደርጉ የተሻለ ነገር መፍጠር ይቻላል ማለት ነው። ከላይ ወደ ታች በሚመጣው እንዳልነው በፖሊሲ ደረጃ የሚደረጉ አስተዋጽኦዎች ይኖራሉ ብዬ አስባለሁ። መንግስት ብቻ አይደለም ተቋም ብለን ስናስብ የፖለቲካና አስተዳደራዊ ሀገር አስተዳደር ትልቁን እንደው አምብሬላ ብለን ብናስበው ግን ከዛ መለስ የማህበረሰብ ተቋማት አሉ፣ የሃይማኖት ተቋማት አሉ፣ ሌሎችም ተቋማት አሉ። እነዚህ ተቋማት በምን ያህል ደረጃ ለምሳሌ ከትሮማ ጋር ስለተያያዙ አእምሮ ላይ ስለሚደርሱ ጉዳቶች ግንዛቤ ይኖራል፣ ያንን ማዕከል ያደረገ አካሄድን ይከተላሉ የሚለውን መፈተሽ ማየትና ማሻሻል ይጠይቃል ብዬ አስባለሁና በዚህ መልኩ ከታች ወደ ላይም ከላይ ወደ ታችም ያሉ ነገሮች እየተጣጣሙ ከሄዱ ብዙ ለውጥ ማምጣት ይቻላልና አእምሮ የሚደርሱ ቁስለቶችን በመቀነስ ሰላምን የተሻለ ማረጋገጥ ያስችላል የሚል ሐሳብ አለኝ። ይቅርታ ያረዘምኩ። እናመሰግናለን
ዶክተር ዳዊት በደንብ ነው ሰፋ አድርጎ ያብራራው። ከአስተዳደግ ጀምሮ እንደ ሀገር ከፖለቲካ አመራሮች፣ ከማህበረሰብ፣ ከወላጅ ምን መደረግ እንዳለበት በደንብ ትልቅ ዘርዘር ያለ ሀሳብ ነው ያቀረበው። ዶክተር ዳዊትን ከልብ አመሰግናለሁ። በጣም ብዙ እይታዎች ይኖራሉ እንደ ሀገርና እሱንም እያገናኘን የምናነሳበት ሁኔታ ይኖራል። ዶክተር እስጢፋኖስ የአእምሮ ሳይንስ በኢትዮጵያ በተመለከተ በተለይ ደግሞ አገልግሎት አሰጣጡና ተደራሽነቱ ከገጠር እስከ ከተማ ያለውን ምን እንደሚመስል አይ ቲንክ ባለህ የስራ ልምድና አገልግሎት በደንብ ታሳየናለህ ብዬ አስባለሁ። እሱ ላይ ማብራሪያው ሰጠን ደስ ይለኛል። እሺ፣ በጣም አመሰግናለሁ። ፕሮግራሙን ስለጋብዛችሁኝም በጣም አመሰግናለሁ። ወደ ጥያቄው ሲሄድ እንግዲህ የኒውሮ ሳይንስን በሀገራችን እንዴት መጠቀም እንችላለን፣ በተለይም የአእምሮ ሕክምናን ተደራሽ ከማድረግ አንጻር የሚል ጥያቄ ነው ያነሳኸው። ይሄንን ሀሳብ እንግዲህ በጥያቄ ጀምረዋለሁ ማለት ነው። ከሰሞኑን አንድ ዲስከሽን አዘጋጅተን ነበርና በሶሻል ሚዲያ ፕላትፎርም የአእምሮ ሕክምና በኢትዮጵያ እንዴት መሰጠት አለበት የሚል ዲስከሽን ነበር ያዘጋጀነው። እኔ ሞዴሬት እያደረኩ ነበርና ብዙ ገንቢ የሆኑ ሀሳቦችን ያነሳንበት ነው። እንግዲህ ይሄንን ሀሳብ ያነሳነው ካለ ነገር አይደለም። በሀገራችን እንግዲህ ስለ አእምሮ ህመም ስለ ሜንታል ኢልነስ ያለው ግንዛቤ እንግዲህ የሚታወቅ ነው። አሁን መሻሻሎች ቢኖሩትም ማለት ነው። እንግዲህ በአእምሮ ህክምናው ኤክስፕላናቶሪ ሞዴል የምንለው ነገር አለ። ኤክስፕላናቶሪ ሞዴል ማለት ሰዎች ችግሮቻቸውን በምን መልኩ ኤክስፕሌን ያደርጉታል የሚል ጽንሰ ሀሳብ ነው ማለት ነው። ብዙ ጊዜ አካላዊ ህመሞች ላይ ሰዎች ሲቸገሩ አናስተውልም። አካላዊ ህመሞችን እንደ ህመም ቆጥሮ ወደ ህክምና ተቋም መሄድ ብዙም ሲቸገሩበት የምናየው ጉዳይ አይደለም። ይሄ ነገር ግን የአእምሮ ህመም ላይ ሲመጣ በጣም ቻሌንጂንግ ነው። ብዙዎቹ የምልክቶቻቸውን እንደ ችግር ቆጥረው ላይመጡ ይችላሉ በብዙ ምክንያት። አንድም ህመሙ ኢንሳይት ስለሚያሳጣቸው፣ ሌላም ኢቭን ኢንሳይት ቢኖራቸውም እንደ ፕራይመሪ ሶርስ ኦፍ ትሪትመንት የአእምሮ ህክምናን ይቆጥሩታል ወይ የሚለው ጥያቄ የሚያስነሳ እንደዚህ አይነት እንግዲህ አይ ኦፕኒንግ የሆኑ የአስተሳሰብ አድማስን የሚያሰፉ እሳቤዎች ማለትም እንደ ኒውሮ ሳይንስን ወደ ኢትዮጵያ እንደማምጣት አይነት ሀሳቦች ሲመጡ ብዙ ተግዳሮቶች ሊኖሩ ይችላሉ ብዬ አስባለሁ። አንደኛ we are living in በጣም ስፒሪቹዋል የሆነ ማህበረሰብ ውስጥና ስፒሪቹዋል የሆነ ማህበረሰብ ደግሞ የእነዚህ አእምሮ ህመሞችን እንዴት ይረዳል ካላችሁኝ ካለኝ ክሊኒካል ኤክስፒሪየንስ በስፋት እንግዲህ ከባዕድ አምልኮ ጋር ከስፒሪት ጋር እና ከመንፈስ ጋር የማገናኘት ነገሮች አሉ። ስለዚህ ቻሌንጂንግ ሊሆን ይችላል። ግን ደግሞ እንደዚህ አይነት ኦልተርኔቲቭ አይዲያዎችን አማራጭ ሀሳቦችን ሳይንሱ የደረሰበትን እሳቤ ይዞ በመቅረብ ማህበረሰቡን በማስተማር ትልቅ የሆነ ለውጥ ማምጣት ይቻላል። ያስተሳሰብ ምንድነው ያስተሳሰብ ማዕዘናችንን ማሻሻል ስንችል ህክምናው መሻሻሉ አይቀርም። ምክንያቱም ህክምናው ከኤክስፕላናቶሪ ሞዴል ይጀምራል። ችግሩን በኒውሮ ሳይንስ መሰረት መረዳት ከጀመሩ ማህበረሰቦቻችን ማለት ነው ወደ ህክምና የመምጣት ፕሮባቢሊቲያቸው ወይም ደግሞ እድላቸው እየጨመረ ይመጣል ማለት ነው። ሌላው እዚህ ጋር ማንሳት ያለብን ነገር እንግዲህ እንደዚህ አይነት የሳይንሳዊ እሳቤዎች ለብዙ የማህበረሰባችን ክፍሎች እንግዳ ሊሆኑ ይችላሉ። እኛ ያው ኦልሬዲ ቀለም የቀመስን ስለሆነን በቀላሉ ልንረዳው እንችላለን። ግን ወደ ገጠሩ የማህበረሰባችን ክፍል ብንሄድ ኒውሮ ሳይንስን ለማስረዳት ብዙ ቻሌንጆች ሊያጋጥሙን ይችላሉ። ሁለት አይነት ኦፕሽኖችም ያቀርቡ አሉ። አንዳንዶቹ ምን ይላሉ? የማህበረሰቡን እሴት ተቀብለን ወይም ደግሞ ያለውን ኤክስፕላናቶሪ ሞዴል ተቀብለን ይሄን ግን እንደ ኦልተርኔቲቭ ኤክስፕላኔሽን አቅርበን ህዝቡ እንግዲህ ቀስ በቀስ እየተላመደው የሚመጣ መልካም ነው ብለው የሚያነሱ አሉ። አይ we need to have a paradigm shift፣ በአስተሳሰብ ደረጃ ፓራዳይም shift ያስፈልገናል። ያለው የነበረው አስተሳሰብ ያረጀ ያፈጀ ነው፣ በአዲስ አስተሳሰብ መቀየር አለበት ብለው የሚያነሱም አሉ። እንደኔ በተለይም የአእምሮ ህክምናን ከማዘመን አንጻር ወይም ደግሞ ለማህበረሰባችን ከመስጠት አንጻር የማህበረሰቡን እሴት አክብረን ብንሄድ የተሻለ ስኬታማ መሆን እንችላለን ብዬ አስባለሁ ማለት ነው። የአእምሮ ህክምናን ኢትዮጵያናይዝ ማድረግ ማለት ነው። የሀገራዊ እሴቶችን ባከበረ መልኩ ማስኬድ መቻል አለብን።
እዚሁ ጋር እንግዲህ ማንሳት እንፈልገው ስለ ማይንድ ስናነሳ እንግዲህ ወደ አማርኛ ትርጉም እንስጠው ብንል ያው እንግዲህ ለጊዜው የተለያዩ እንግዲህ ስነ ልቦና እንለዋለን፣ ሌሎች ሀሳቦችን እናነሳለን። ግን ነፍስ የሚለውም ትርጓሜ ነፍስ የምትለዋ ትርጓሜም ለማይንድ የቀረበች ነች። ሰው ስለ ማይንድ ስናነሳ ስለ ነፍስ እያነሳን ነው ማለት ነው። ይሄ የማይንድ ቦዲ ጉዳይ ማለትም የአንጎልና የማይንድ ጉዳይ ከበፊት ጀምሮ ሲያከራክር የነበረ ነገር ነው። ማይንድ ቦዲ ፕሮብሌም በሚል የፍልስፍና ጽንሰ ሀሳብ ማለት ነው። ስቲል ማከራከሩን ቀጥሏል። በጣም ፊሎዞፊካል አይዲያም ነው። ይህንን ጽንሰ ሀሳብ በሁለት መልኩ የሚያዩ ሰዎች አሉ። የመጀመሪያው ዱዋሊዝም በሚባል ማለት ነው። ነፍስና ስጋ ወይም ደግሞ ማይንድ እና ብሬን የተለያዩ ጽንሰ ሀሳቦች ናቸው። ማይንድ ሰምቲንግ ኢማቴሪያል የሆነ ማይጨበጥ፣ ማይዳሰስ፣ ሜጀር ማድረግ ማይቻል ምናባዊ ወይም ደግሞ መንፈሳዊ የሆነ ነገር ነው ብለው ያነሳሉ። ብሬንን ደግሞ ቁስ አካላዊ ነው፣ እሱን መመዘን፣ ማየት፣ መዳሰስ እንችላለን ብለው የሚያነሱ አሉ። እንግዲህ ይህንን ጽንሰ ሀሳብ ከሚያራምዱ ሰዎች ውስጥ አንደኛው ሬኔ ዲካርት ነው። እንግዲህ የፍልስፍና ሰዎች ካላችሁ በደንብ ታውቁታላችሁ። ብዙ ሪሊጂየስ ዲኖሚኔሽኖችም ይህንን የዱዋሊዝም ጽንሰ ሀሳብ ነው የሚያቀነቅኑት። ነፍስና ስጋ ወይም ደግሞ ነፍስና ምንድነው ማይንድና ብሬን የተለያዩ ነገሮች ናቸው። ማይንድ ኢትስ ሰምቲንግ ሱፐር ናቹራል የሆነች ነገር ነች ብለው ነው የሚያነሱት። ስለዚህ እንደዚህ አይነት ኒውሮ ሳይንስ አይዲያዎችን ስናመጣ ይሄንን የኖረ ኤክስፕላናቶሪ ሞዴል ነው ማለት ነው። ምንድነው የምንጋፈጠው በደንብ ማስረዳት መቻል አለብን። አሁን ላይ ያለው ሳይንስ የትኛውን ጽንሰ ሀሳብ ነው የተከተለ ያለው ካላችሁን፣ ሞኖይዝም ወይም ደግሞ ነፍስና ስጋ አንድ ነገሮች ናቸው። ሞር እንዳውም ወደ ፊዚካሊዝም የሄደ ነው። በቃ ማውራት የምንችለው ፊዚካል ስለሆነ ወርልድ ብቻ ነው ማውራት የምንችለው ብለው ያነሳሉና በዚህ ስር የተለያዩ አይነት ጽንሰ ሀሳቦች አሉ። ለምሳሌ ለማንሳት ቢሄቪየሪዝም ይባል እንግዲህ ማውራት የምንችለው ስለ ቢሄቪየር እንጂ ይሄ ምናባዊ ስለሆኑ ነገሮች አይደለም ብለው ያነሱ አሉ። ሞር ግን አሁን ላይ ያለው ሳይንስ ለፋንክሽናሊዝም የቀረበ ነው። ምን ማለት ነው? ማይንድ ወይም ደግሞ ነፍስ የአእምሮ ውጤት ናት። አእምሮአችን እስካለ ድረስ የሱ አውትፑት ማይንድ ነው። ስለዚህ የአንጎላችን ጤና መጠበቅ የማይንዳችንን ጤና መጠበቅ ነው ብለው ያነሳሉና ሳይንሱ ሞር ወዳልኩት ሀሳብ የሄደ ነው። የአእምሮ ሕክምናም ሞር እንግዲህ ለሞኖይዝም የቀረበ ነው ማለት ነው። ለዛም ነው ሕክምናችንን እንግዲህ በባዮ ሳይኮሶሻል መሰረት መድኃኒት የምንሰጠው። መድኃኒቶች ሊትራሊ የሚሰሩት ኒውሮ ኬሚካሎች ላይ ነው እንደሚታወቀው። ስለዚህ እነዚህ ኒውሮ ኬሚካሎች ቅድም እንግዲህ አቶ ወንድሙ እንዳነሱት ሲናፕሶች ላይ የሚረጩት ማለት ነው። ከአንደኛው ጽንፍ ወደ አንደኛው ጽንፍ እየተረጩ መልእክት የሚያስተላልፉ ኬሚካሎች ናቸው። የእነሱ ኬሚካሎች መዛባት ስለሚኖር ያን መዛባት ለማስተካከል መድኃኒት እንሰጣለን ማለት ነው። ኢትስ ሪሊ ኢፌክቲቭ፣ ምንም ጥያቄ የለውም። ስነ ልቦና ህክምናውም ኦልሞስት በዚሁ እሳቤ ነው የሚሰራው። በዚህ መሰረት እንግዲህ ማህበረሰባችንን ለአእምሮ ህክምናው በደንብ ማስጠጋት እንችላለን። እኛም የምንችለውን እየሞከርን ነው። በተለያዩ የሶሻል ሚዲያ ፕላትፎርሞች እየሞከርን ነው። እናንተም እንግዲህ እንደዚህ አይነት መድረኮችን ማዘጋጀታችሁ ትልቅ የሆነ የሀሳብ ልዕልናን መፍጠር ያስችላል ብዬ አስባለሁ። አመሰግናለሁ። እናመሰግናለን ዶክተር እስጢፋኖስ ሳይንቲፊካሊ ያለውንም ነገር እንዲሁም ደግሞ አሁን ላይ ያለውን የህክምና አገልግሎት አሰጣጥ በደንብ የዳሰሰው ዶክተር እስጢፋኖስ ጋር በደንብ እንተዋወቃለን። ኢንጌጅመንት በጣም ሰፋ ያለ ነው ማህበራዊ ድረገጽ ላይ እና በዛ ማህበራችን ብዙ የሚሳተፉ ሰዎች አሉ። እሱ በጣም ጥሩ ነው። ስለዚህ ከልብ እናመሰግናለን ሰፋ አድርገህ ለሰጠህን ማብራሪያ። ዶክተር ሊና በተለይ ደግሞ ከሰዎች አስተዳደግ ጋር በተያያዘ በራስ መተማመን እንዲያዳብሩ እንዲሁም እድሜያቸው ምንም ይሁን ምን በእድሜያቸው ሳይወሰኑ እንዲቀጥሉ መሰረታዊ የአእምሮ እውቀትን እንዴት መጠቀም ይችላሉ የሚለውን ጥያቄ ዶክተር ሊና። እኔም የፕሮግራሙን አዘጋጆች እጅግ አድርጌ ማመስገን ወዳለሁ። በቅድሚያ ደስ ብሎኛልም የዚህ ታሪካዊ ኢቨንት አካል በመሆኔ። ሰው ቀጥታ ጥያቄውን ወደ መመለስ ከመግባቴ በፊት በእርግጥ ፋውንዴሽናል ኒውሮ ሳይንስ ምን እንደሚመስል አቶ ወንድሙ አንስተውታልና ብሬን ምን ያህል ኢምፕሬሲቭ እና ኢንትሪጊንግ ኦርጋን እንደሆነ አይተናል። እዛ ላይ የተወሰነ ነገር ለመጨመር ያህል አእምሯችን በውስጡ ወደ 86 ቢሊየን የሚጠጉ ኒውሮኖች ወይንም ነርቭ ሴሎች አሉት።
ይሄ ብቻ ደግሞ ሳይሆን እንደተባለውም ሳይናፕሶች አንዱን የነርቭ ሴል ከሌላው ነርቭ ሴል ጋር በማገናኘት ኮሚኒኬት ማድረግ እንዲችሉ መልእክት እንዲለዋወጡ የሚያግዛቸው ሳይናፕስ አለ። እሱ ደግሞ ቁጥሩ ከ150 ትሪሊየን ይበልጣል። ምናልባት ጋላክሲ ውስጥ ካሉት የከዋክብት ቁጥር ራሱ እጅግ የገዘፈ ነው። ይሄንን ስናይ ራሱ የብሬንን ፖቴንሻል ምን ያህል ከፍ ያለ እንደሆነ ያሳየናል ማለት ነው። ለረጅም ጊዜ ሳይንቲስቶች ምን ብለው ነበር የሚያስቡት? አንዴ ስንወለድ የነበረን የአእምሮ መጠን እድሜያችንን ሙሉ ይዘነው የምንቀጥል ነው ይላሉ። ከዛ በኋላ ደግሞ ምናልባት አንድ ሰው እድሜው ጎልማሳ ከሆነ ወጣት ከሆነ በኋላ ብሬኑ ምንም አይነት ቼንጅ ወይም ግሮዝ አያሳይም ብለው ያስባሉ። that's really depressing አይደለ? ተስቦት እና ተስፋም የሚያስቆርጥ ነው። likely the past few decades ምናልባት ይሄ የኒውሮፕላስቲሲቲ ሳይንስ ከመጣ አንድ 50 ዓመት ቢሆነው ነው ያ ፋክት ኢንታይርሊ ወይም ሙሉ በሙሉ እውነት እንዳልሆነ የሚያረጋግጥ ነገር አግኝተዋል ሳይንቲስቶች። አንደኛው ምንድነው ክሪቲካል የሆነ አይምሯችን ውስጥ ሂፖካምፓስ የሚባል ኤሪያ ያለ። ይሄ ኤሪያ በዋነኝነት የሚሰራው ቁልፍ ስራው ማገናዘብ፣ ማመዛዘን፣ ለርኒንግ እንዲሁም ሜሞሪ ላይ ነው የሚሰራውና በየቀኑ ያንዳንዳችን ሂፖካምፓስ ውስጥ 700 የሚጠጉ ኒውሮኖች ይጨመራሉ። በካርበን ዴቲንግ ትሬስ ሲደረግ አንድ ሰው እድሜው 60 ዓመት ሲሞላው 1/3 የሚኖሩ ኒውሮኖቹ የነርቭ ሴሎች በሂፖካምፓስ ውስጥ የሚገኙት ከተወለደ በኋላ ያደጉ ወይም ጀነሬት ያደረጉ ናቸው። ከዛ በተጨማሪ ኒውሮኖችን እርስ በርስ የሚያገናኘው ሲናፕስ ደግሞ በየጊዜው ሰርኪዩቱን ወይም ፓዝዌውን እያጠናከረ እያሳደገ እያሰፋ መሄድ ይችላል። ይህ ሳይንስ መጀመሪያ የተጠናው ሰዎች ከአደጋ በኋላ የሆነ አካል የአእምሮ ክፍላቸው ሲጎዳ ምናልባት በአንድ የአካላዊ እንቅስቃሴያቸውን ያጣሉ። ከዛ በኋላ ግን እርግጥ ያ የተጎዳው የብሬን ክፍል ሪጀነሬት አያደርግም። በደጋግሞ በመስራት ከሕክምና በመታገዝ በስፖርት በእንቅስቃሴ ግን ሌሎች ኒውሮኖች እዛው አካባቢ ያሉ ኒውሮኖች ያንን ተግባር ቴክ ኦቨር አድርገው ወይም ተቀብለው መስራት ይጀምራሉ። ይህ ነው መጀመሪያ ኒውሮፕላስቲሲቲንም እንዲያጠኑ የፊዚዮቴራፒም የሪሃቢሊቴሽን ሳይንስ ኤክስፕላኔሽንም ይሄው ነው። ስለዚህ እነዚህ ሁለት እውነታዎች ካሉ ዘንድ የሰው ልጅ የሚያረጀው ወይም ለነርኒንግ ወይም ለግሮዊንግ ያቆማል የምንለው መማር ሲያቆም ብቻ ነው እንጂ እድሜው በማንኛውም ኤጅ ላይ 18 ዓመቱ ወይም 80 ዓመቱ ሊሆን አዲስ ሀቢት ፎርም ማድረግ ይችላል፣ አዲስ ኮንሴፕት መማር ይችላል፣ አዲስ ስኪል ማዳበር ይችላል። ዋነኛው እንግዲህ ለግሮዝም ለለርኒንግም ኒውሮፕላስቲሲቲ መሰረታዊ ነው ማለት ነው። ኦኬ ብሬን በሳይናፕሶቹ ሪግሮ ያደርጋል፣ ፓዝዌውንም ማጠናከር ይችላል አለን። ግን ቀጥሎ የሚመጣው ነገር አስተሳሰብ ወይም ማይንድ ሴት የምንለው ሁለተኛ ደረጃውንና ቁልፉን ነገር ይይዛል። ምናልባት በዚህ ማይንድ ሴት ወይም በአስተሳሰብ ዙሪያ ለረጅም ጊዜ ጥናት ያደረገች ፕሮፌሰር ካርል ዶይልክ አብዛኞቻችሁ ታቋታላችሁ ብዬ አስባለሁ። በማይንድ ሴት መጽሐፏ 12 የሚጠጉ የላይፍ ታይም አቺቭመንት አዋርዶችንም አግኝታለች። ጥናቷም ሁለት አይነት አስተሳሰቦች ወይም ማይንድ ሴቶች ግሮዝ እና ፊክስድ ማይንድ ሴት በማለት በሁለት ከፍላ ለረጅም አመታት ራይግረስሊ በቲዮሪም ብቻም ሳይሆን ፕራክቲካሊም በትምህርት በሊደርሺፕ እንዲሁም በግል ህይወታቸው ላይ ለውጥ ሲያመጡበት ሰዎችን ማየት ተችሏል ማለት ነው። ምንድነው መሰረታዊ ልዩነቱ? ሰዎች ግሮዝ ማይንድ ሴት ካላቸው መማር ይቻላል፣ በማንኛውም እድሜ መለወጥ ይቻላል፣ በማዳበር ነገሮችን ማሳካት ይቻላል፣ ሀቢት ፎርም ማድረግ ይቻላል ብለው ያስባሉ። ፊክስድ ማይንድ ሴት ያላቸው ሰዎች ግን እኛ የተፈጠሩት ታለንታቸው መቀየድ እንደማይችል የአእምሯቸውም ስታቲክ ወይም ፊክስድ እንደሆነ ያስባሉ። ስለዚህ ከሽንፈትን አይፈሩም። ግሮዝ ማይንድ ሴት ያላቸው ሰዎች ከውድቀት በኋላ ድጋሚ ማገገም እንደሚቻል ያስባሉ። ሰው ዞሮ ዞሮ በህይወታቸው የተሻለ ስኬታማ እንዲሆኑ የሆኑ ናቸው። ሶስተኛው ሰው ኒውሮፕላስቲሲቲንም ካየን
ማይንድ ሴትንም ካስተካከለን እነዚህ ነገሮች አቺቭ ለማድረግ ግን ጤናማ አእምሮ ያስፈልገናል በሶስተኛ ደረጃ። ስለዚህ የአእምሮ ጤናችንን እንዴት ነው የምንከላከለው የምንጠብቀው? ከዛ በኋላ ደግሞ ማያስፈልግ ነገር ደግሞ ወይም አእምሮ ጤናችንን የሚያጓድሉ ነገሮችንስ እንዴት ነው የምንጠብቀው የሚለውን ነገር በሶስተኛ ደረጃ ኤክሰርሳይዝ ማድረግ ቅድም ወንድሜ ሲያነሳው ነበርና ፊዚካል አክቲቪቲ ለአእምሮ ጤናም ቁልፍ ነው። በአክቲቭ ቦዲ አክቲቭ ማይንድ ነው የሚባለው። አንደኛ በእንቅስቃሴ በምናደርግበት ሰዓት የሚመረቱት ኒውሮትራንስሚተሮች ኢሞሽንን ቡስት በማድረግ ዲፕሬሽን አንዛይቲን የመከላከል አቅም አላቸው፣ ሴሮቶኒን ወይንም ደግሞ ኢንዶርፊን። ሌላው እንቅስቃሴ ባደረግነው ሰዓት ቁልፍ ወደሆኑ የአእምሮ ክፍላችን ብለድ ፍሎ በተመጣጣኝና በበቂ ሁኔታ እንዲደርስ ያግዙታል። ሌላው ሁል ጊዜ ኦቨርሬትድ የሆነ ነገር እንቅልፍ ነው። እንቅልፍ በጣም መሰረታዊ ነገር ነው ለሰው ልጅ፣ ለአእምሮ እድገቱም፣ ለግሮዙም፣ ለነርኒንጉም። ምክንያቱም ስንተኛ ነው ሪሴት አድርገን ቀጣዩን ቀን መጀመር የምንችለው? ስንተኛ ነው ሜታቦሊክ ቶክሲኮችን የተመረቱትን ከሰውነታችን ማስወገድ የምንችለው? ኢቭን የተማርነውን ነገር ወደ ሜሞሪ ቀይረን ኮንሶሊዴት አድርገን እንደ ስኪል እያወጣን መንዝረን ለመጠቀም የግድ መተኛት አለብን። ምናልባት ተማሪዎች እዚህ ውስጥ ካላችሁ የተሳሳተ ልምድ አለ። አንዳንዴ በተለይ ኤግዛም በተቃረበ ጊዜ አንግተው ሰዎች ወደ ፈተና ይገባሉ። ምናልባት ግን እስከ 6 ሰዓት አንብቦ ተኝቶ ጠዋት 1 ሰዓት ላይ ከእንቅልፉ ነቅቶ ፈተና የሚገባ ሰው የተሻለ ፐርፎርም ያደርጋል ተብሎ ሳይንሱ ያረጋግጣል። ሰው በእነዚህ ምክንያቶች አመጋገባችን ላይ ጥንቃቄ በማድረግ አትክልቶችን፣ ጤናማ ቅባቶችን እንደው በላንድ የተከበብን ሆነን በአሳና የሌሎች የባህር ምርቶችን ለማግኘት እድሉ ባይኖረንም በኦሜጋ 3 የበለጸጉ ምግቦች ለነርኒንግ ለግሮዝ አስፈላጊ ናቸው። የተወሰነ ነገር ስለ ኮንፊደንስ ለማለት ባይ ዘ ዌይ ኮንፊደንስ ሳይንስም ነው አርትም ነው። አብረን የምንወለደው ነገር አይደለም። በኢፈርት በየቀኑ የምናጎለብተው ነገር ነው። ኮንፊደንስ ከምን ይጀምራል? ከሰልፍ አዌርነስ ይጀምራል። ከሰልፍ አሹራንስ እና ከሰልፍ ኮምፓሽን ይጀምራል። ምናልባት ይበልጥ ደግሞ ክፍተት የምናየው ሜቢ እኔም ሴት ስለሆንኩም ሊሆን ይችላል። ሴቶች ሁሌም ራሳችንን በርህራሄ አናነጋግረም። የሆነ ሊፕ ለመውሰድ ወይም የጣርንበት ነገር ላይ 100% ፐርፌክት እስከምንሆን ድረስ የመጠበቅ ነገር አለ። ፐርፌክሽን ኤፈርት ቢኖርበትም ፐርፌክሽንን እስከምናመጣ ከጠበቅን ነገሮችን የማሳካት እድላችን በጣም አናሳ ነው የሚሆነው። ወንዶች ብዙ ጊዜ 60% ዝግጅት ከተሰማቸው they will take a leap, they will take the risk እና ይሄ ጥሩ ነገር ነው። ሌላው ኮንፊደንስን እንዲሁም ማይንዳችንን እንደ ቶክሲክ እንደ አዲክቲቭ እንደሆኑ እንደ ጀንክ ፉድ የሚጎዳው ነገር ኔጌቲቭ ኢሞሽን ነው። ስለ ራሳችን፣ ስለ ሰዎች እንዲሁም ስለ ዓለም በአጠቃላይ ያለን ሲኒሲዝም የምንለው ወይም ፖዚቲቭ ያልሆነ አሉታዊ አመለካከት ኒውሮናችን ላይ አሲድ የመጥፋት ያህል ዲስትራክቲቭ ነው። ኢንፍላሜሽን ይፈጥራል። ሴሎች ያለ እድሜያቸው እንዲቀጩም ያደርጋል። የሰዎችን ሰክሰስ ደግሞ አብረን ሰረብሌት ማድረግ መልመድ አለብን። አቺቭ ሲያደርጉ በምቀኝነት በቅናት ሳይሆን ሰፖርት በማድረግ የተሻለ ኮንፊደንስ እናዳብራለን። ምናልባት መጨረሻ ላይ አንድ ለመጨመር የምፈልገው ከዚሁ ከኮንፊደንስ ጋር ተያይዞ ሜንተር ማድረግ፣ ያላችንን እውቀት ያለንን ችሎታ ለሌሎች ማካፈል ኮንፊደንሳችንን ከሚያዳብሩ ነገሮች መካከል አንደኛው ነው። ሶ ቴንክ ዩ። እናመሰግናለን ዶክተር ሊና። አይ ቲንክ በጣም ጠቃሚ ነጥቦችን ነው ያነሳችልን። በዛ ላይ በመካከላችንም ያለሽ እንስት ነሽ። በጣም እናመሰግናለን።
በደንብ ነው ዘርዘር አድርገሽ ነው ያቀረብሽልን። በመቀጠል አቶ አንተነህ ምናልባት እስኪ ስለ አእምሮ ሳይንስና ስለ ሱስ የተወሰነ እኔና ያው የተለያዩ ሱሶች አሉ እንደሚታወቀው የጫት የአልኮል አሁን ደግሞ የቴክኖሎጂ ሱስ አለና በጣም በከፍተኛ ሁኔታ የማይታወቀን ነገር ግን በጣም ሱስ ይሆነብናልና በኢትዮጵያ ውስጥ ሱስን ለመከላከልና ለማከም ምን መንገዶች ነው ያሉት? የትኞቹስ መንገዶች የተሻሉ ናቸው? አሁን ካለው ከዚህ በፊት የተለመደ ሱሶች ውጭም የቴክኖሎጂ ስም እያደገ ስለመጣ እዚህ ላይ ይህንን ለማከል ምን መንገዶችን እንጠቀማለን? አመሰግናለሁ እድሉ ስለተሰጠኝ። ይሄን ፕሮግራም ስለተዘጋጀ በጣም ማመስገን እፈልጋለሁ። በጣም ውድ ስለሆነው አእምሮ ብዙ ያልተወራለት እንግዲህ ዓለም ላይ ያሉ ፈጠራዎች በሙሉ የአእምሮ ውጤቶች ናቸው ብለን እናስባለንና ብዙ አይወራም። ግን ስለ አእምሮ በቃ ውድ ስለሆነው እንቁ ስለሆነው አእምሮ አናወራምና ስለሱ እንድናወራ እዚህ ሄድ ስለተመቻቻ አመሰግናለሁ። በመጀመሪያ እንደው ስለ አእምሮ አንድ የግሪኮች አባባል አለ በጣም ሁሌ ምናልባት ለብዙ ሰዎችም እነግረዋለሁና ስለ ሰልፍ አዌርነስ ነው እና ምን ይላሉ እነሱ ጣዖቶች ወይም ደግሞ አማልክት ተነጋገሩ ይላሉ። የሰው ልጅ ይሄን ሁሉ ችሎታ ተሸክሞ ዓለምን ቢያጠፋትስ የሁሉ ችሎታ እንዳለው ካወቀ ዓለም ላይ ኔጌቲቭ ነገር ቢያረግስ ብለው ይነጋገራሉና አይ መደበቅ አለብን በቃ ይሄን ሁሉ ችሎታ ይሄን ሁሉ ብቃት ይዞ መኖር አይችልም ብለው ይነጋገራሉና የት እንደብቀው ይላሉ። ከዛ ለምን ባህር ውስጥ አናረገውም ሲሉ አይ የሰው ልጅ ሲዋኝ ነው የሚውለው ወይም አሳ ሲያጠምድ ነው የሚውለው ስለዚህ ያገኘዋል ይላሉ። አይ መሬት ውስጥ እንቅበረው ይላሉ። መሬት ውስጥ ብንቀብረው ቆፍሮ ያወጣዋል ሲቆፍር ነው የሚውል የሰው ልጅ ይላሉ። የት እናርገው ይጨነቃሉና ቦታዎችን ሲፈልግ የሰው ልጅ የማይደርስበት ነገር የለምና መጨረሻ ላይ የሰው ልጅ እኮ ራሱን አያይም ለምን ራሱ ላይ አናረገውም አሉ ይላሉ። ስለዚህ ይሄን ሁሉ ችሎታ ይዘን ነው የምንኖረው ማለት ነውና ስለ ራሳችን ነው የምናወራው። ብዙ ጊዜ ስለ ሰልፍ አዌርነስ በራሱ ሲወራ 10 ደካማ ጎን 10 ጠንካራ ጎን ላይፍ ጎል ምናምን ስንል ትንሽ ናቸው እኮ 1000 ድክመት ይኖርብናልና ስለሱ ሁሉ ሳናቅ ነው የምናልፈውና ስለዚህ ውድ ስለሆነው አእምሮ ለማውራት እዚህ በመገናኘታችን ደስ ብሎኛል። ስለዚህ ስለ አዲክሽን ስናወራ ደግሞ እንግዲህ ሱስ በጣም ሰፊ ነው። እንግዲህ የትኛው እንደማነሳ አላቅም ሰፊ ስለሆነ በጣም የማህበራዊ አዲክሽን አለ፣ ጋምብሊንግ አለ፣ ፖርን አለ፣ በጣም ብዙ ነውና ምናልባት አጠር አድርገኝ ስለ ሱስ ስለምንለው ወይም ደግሞ ሱስ አምጪ ንጥረ ነገሮች ስለሚያመጡት ኢፌክት ተወሰነ ባወራ ደስ ይለኛል። ስለ ሱስ አምጪ ነገሮች ስናወራ በቀን ተቀን ህይወታችን ውስጥ ስለሚያስፈልገን ነገር እናወራ እስቲ ስለ ዶፓሚን። እንግዲህ አንድ ሰው ለምሳሌ ከምኝታው ተነስቶ ስራ ለመስራት መስሪያ ቤት ለመሄድ ከሰዎች ጋር ለመገናኘት ብቁ ሊያረገን የሚችለው ዶፓሚን ነው። ይሄ ኒውሮ ኬሚካል ተነሳሽነትን ስለሚያመጣ ማለት ነው። በትንሹ ውሃ ለመጠጣት እንኳን ለምሳሌ። ስለዚህ እነዚህ ሱስ አምጪ ንጥረ ነገሮች ምንድነው የሚያደርጉት? ዶፓሚን ላይ ነው ኢፌክት የሚያመጡት። ለምሳሌ በኖርማል ያ ሰው 50 ናኖግራም ዶፓሚን ያስፈልገዋል ካልጋው ተነስቶ አንድ ነገር ለማከናወን የሚያስችለው። በጣም መጥፎ የምንለው ቀን ስናሳልፍ ደግሞ ለምሳሌ ይሄ ዶፓሚን 40 ይደርሳል ይላሉ ጥናቶች። በጣም ዝቅ ሲል እንደዛ ከሆነ ቢሮ ላንሄድ እንችላለን። ተነስተን እንኳን ልብስ መልበስ ፊታችንን መታጠብ ቤዚክ የሆነውን ነገር ማድረግ ሊከብደን ይችላል። ስለዚህ ሱሶችን ስንጠቀም እንዴት ነው የሚሆነው? አሁን ኖርማሉ አለ ወረስቱ አለ። በጣም ሃይስት ሲሆንስ ለምሳሌ አንድ ሰው ሎተሪ ቢደርሰው በጣም ይደሰታል አይደል? እስከ 100 ሊደርስ ይችላል። ቸኮሌት ሲጠቀም የተወሰኑ ነገሮች አሉ ይጨምራል። አሁንም 50 ሊደርስ ይችላል። ስለዚህ ዶፓሚን የምንለው ነገር ቤዚክ የሆነው ነገር በተፈጥሮ የሚመጣ ነገር ነው። ሱስ ሲመጣ እንዴት ነው የሚያደርገው? ይሄ ተፈጥሯዊ የሆነውን ሲስተም ያዛባዋል። ለምሳሌ አንድ ሰው ሱስ በሚጠቀምበት ጊዜ ሲጋራ ከተጠቀመ እስከ 150 ናኖግራም ዶፓሚን ሪሊዝ ይደረጋል ማለት ነው። ልዩነቱን አስቡት። ከ50 ወደ 150 ነው ሄደው ወደ 3 እጥፍ ሆነ ማለት ነው በኖርማል ከምናገኘው። ስለዚህ ኖርማል የምናገኘውን ነገር ኖርማል የምንኖረውን ላይፍ ምን ያደርገዋል ማለት ነው? ያዛባዋል ማለት ነው። እንደ አምፒታቪን ምናምን ስንጠቀም ደግሞ 1100 ይደርሳል። አስቡት 100 እጥፍ ምናምን ደረሰ ማለት ነው። ስለዚህ ሱስ እንደዚህ ነው የሚያደርገው። ከዛ እንዴት ይሆናል? በዛ እኮ በአንዴ ቢረካ ጥሩ ነው አይደል?
ቀጣይ ያንን ነገር ለማግኘት ድግግሞሽ መምጣት አለበት። በአንድ ያገኝ ከሆነ ቀጣይ 3 4 ወይ እንደዚህ አይነት ነገሮች መምጣት አለባቸው። ስለዚህ ሱስ የመጀመሪያው ከብሬን ሳይንስ አንፃር ዶፓሚን ላይ የሚያሳድረው ጫና ነው። ከዛ ምን እየሆነ ይመጣል? 10ም ተጠቅሞ እየቀነሰ ነው የሚመጣው። ይሄ የሚያገኘው የነበረው ሪዋርድ እየቀነሰ ይመጣል። መጨረሻ ላይ ብዙ ጊዜ አሜሪካ ውስጥ እንደውም በቅርብ የተጠኑ ጥናቶች 50,000 ሰው በኦቨርዶዝ ይሞታል በአመት ማለት ነው። ቀላል አይደለም 50,000። ስለዚህ ለምንድን ነው ኦቨርዶዝ የሚወስደው ስንል ያንን የፈለገውን ሪዋርድ ለማግኘት ኦቨር መውሰድ መቻል አለበት እዛ ደረጃ ለመድረስ። ግን አንድ ሰው ለምንድን ነው ሱሰኛ ሊሆን የሚችለው የሚለውንም ማየት አለብን። በዚህ የተለያዩ ጥናቶች የተለያየ ነገር ያስቀምጣሉ። ግን ቤዚክ አድርገን የምንወስደው የመጀመሪያው ጄኔቲካል ነው። እንግዲህ እዚህ አከራካሪ ነገር አለ ስለ ጄኔቲክስ ሲወራ ብዙ ጊዜ የሰው ልጅ በሽተኛ ሆኖ አይወለድም። በሽተኛ የመሆን እድሉን ነው ዞት የሚወለደው። እነዚህ ማህበራዊና ስነ ልቦናዊ ጫናዎች ናቸው ያን ሰው ለዛ በሽታ የሚያጋልጡት ብለው እንትን የሚሉ ሰዎች አሉ። ስለዚህ ጄኔቲክ ፋክተር ሊሆን ይችላል። ሌላው ያስተዳደግ ሁኔታ ነው። እንግዲህ ቅድም ስለ አስተዳደግ ብዙ ስለተባለ ነው። አንድ ሰው የሚያድግበት መንገድ ማተር ያደርጋል። ስለዚህ አስተዳደግ ላይ የምናመጣቸው ሜሞሪዎች ይኖራሉ። አሁን ብዙ ጊዜ አእምሯችን የሚማረው ነገሮችን በማገናኘት ነው። አሁን እንደው እናንተን ብጠይቃችሁ በጣም ማስታወቂያ ከሚሰሩ ሰዎች ውስጥ ትዝ የሚላችሁ ማስታወቂያ ብላችሁ ስለ ሙሉ ዓለም ወይ ደግሞ ስለ ሰራዊት ብናወራ የሆነ ማስታወቂያ ትዝ ይለናል አይደል? አእምሯችንም ሱስን የሚያስቀምጠው እንደዛ ነው። አሶሲት አድርጎ የሚያስቀምጠው ሳይኮሎጂካሊ። ለምሳሌ ችግር ለመፍታት ሊሆን ይችላል። አይ ሲናደድ ሊሆን ይችላል። ሲበሳጭ ከሰዎች ጋር ሲጋጭ ሊሆን ይችላል። እንደ ችግር መፍቻ ሊያየው ይችላል። ስለዚህ የአሶሲዬሽን ያን ሰው ከዛ ሱስ እንዳይወጣ ያደርገዋል። ከዛ ምን ይዞ ይመጣል? ልምምዶች ይመጣሉ። እንግዲህ በልምምድ አይደል ሱስ የሚመጣው? በመጀመሪያ ቀን እኮ አይደለም የሚመጣው። ስለዚህ አስተዳደግ አንደኛው ነገር ነው። በልጅነታችን የገጠሙን ጠባሳዎች ሊኖሩ ይችላሉ። ቤታችን ውስጥ ያሉ ሰዎች በእንዲህ አይነት ነገር የተጠቁ ሰዎች ካሉ በዛ ምክንያት ሱሰኝነት ሊመጣ ይችላል ማለት ነው። ስለዚህ በእነዚህ ምክንያቶች ሱሰኝነት ከመጣ አንድ ሰው ሱሰኛ ነው የምንለው መቼ ነው የሚለውን ነገር ማየት እንችላለን። ብዙ ጊዜ ያው ሱስ ያለበት ሰው በላብራቶሪ አይደለም ቼክ የሚደረገው አይደል? ቢሄቪየራል የሆኑ ነገሮች ናቸው፣ የሚታዩ ናቸው። ለዛ ግን ችግር ውስጥ ላለው ሰው ግን ላይታየው ይችላል ይሄ ነገር። ብዙ ጊዜም አይታያቸውም። ሰዎች በጣም ከተጎዱ በኋላ ነው የሚመጡት ወደ ሕክምና። ሱስንስ ማህበረሰቡስ እንዴት ነው የሚረዳው? እኛ ራሱ የሕክምና ባለሙያዎች እንዴት ነው የምንረዳው? ጤና ሚኒስቴርስ እንዴት ነው የሚረዳው? ለምሳሌ ብዙ ጊዜ በጤና መድን እኮ ከበራ አይደረግም አይደል? ሱስ ምርጫ ነው ብለን ስለምናስብ ይመስለኛል። ግን ምርጫ የሚሆነው እስከሆነ ጊዜ ነው እንጂ ከሆነ ጊዜ በኋላ ከምርጫ ያስገድደናል አእምሯችንን ስለሚቆጣጠር። ሰርቫይቫል የምንለው ይሄ ምንድነው? አንድን ነገር ለማከናወን የሚያበቃን ደረጃ እስከምንደርስ ድረስ እንድንጠቀምን ያደርገናል፣ ያስገድደናል ማለት ነው። ስለዚህ እይታው መቀየር አለበት። ሱስ ህመም ነው። ከባድ ከሚባል የአእምሮ ህመም ውስጥ አንዱ ሆኖ የሚያገረሽ በኋላ ስለ ሪላፕስ የተወሰነ ነገር እላለሁ ለምን የሚያገረሽ እንዳለው ማለት ነው። ስለዚህ እንደዚህ ከሆነ እይታችን ከተቀየረ መቼ ነው ስንል 4 ነገሮች ይቀመጣሉ። የመጀመሪያው ሰውየው ከቁጥጥር ውጭ ሲሆን ማለት እየተገደደ ያንን ነገር ማድረግ እንዲያደርግ የሚያስገድደው ከሆነ ሱስ ውስጥ ነው እንላለን። እንደውም 11 ናቸው ዴስ የሚያስቀምጣቸው፣ ግን 11ዱን በ4 ስለሚያስቀምጣቸው ነው። ስለዚህ መቆጣጠር ሳይችል ሲቀር። ሁለተኛው ማህበራዊ ህይወቱ ላይ ጫና የሚያሳድርበት ከሆነ ብዙ ጊዜ ሱስ ውስጥ ያሉ ሰዎች ግጭቶች አሉ። ከማህበረሰቡ ጋር ኖርማል የሆነው ነገር ስለሚጠፋ ከሰው ጋር ኮሙኒኬት ማድረግ ሊከብዳቸው ይችላል። ኃላፊነቶችን መወጣት ማህበራዊ ኃላፊነቶችን መወጣት ሊያቅታቸው ይችላል ማለት ነው። ስለዚህ እነዚህን ነገሮች ስናይ ይሄ ሰው አዲክሽን ውስጥ ነው ያለው ብለን ማለት እንችላለን ማለት ነው። ሌላው ይሄ ፋርማኮሎጂካል ፕሮፐርቲስ የምንላቸው ናቸው። 2 ነገሮች አሉ እዚህ ጋር መላመድና ያንን ነገር ስናቆሙ የሚመጣው የባህሪ የስሜትና የአስተሳሰብ ለውጦች ናቸው ማለት ነው። ስለዚህ እነዚህም ቤዚካሊ አንድ ሰው ላይ ካየን ይሄ ሰው አዲክትር ነው፣ እርዳታ ያስፈልገዋል ብለን ማሰብ መቻል አለብን ማለት ነው። ስለዚህ እንደዚህ ከሆነ ምን እናድርግ? አንድ ሰው ሱስ ውስጥ ነው ካልን ምን መደረግ አለበት? እንግዲህ ሱስን ለማከም የሆነ ግለሰብ ጥረት ብቻ በቂ ነው ብለን አናስብም። ከመንግስት የሚጠበቅ ነገር ይኖራል። እንደ በሆስፒታል ደረጃ፣ በግለሰብ፣ በማህበረሰብ፣ በወላጅ ደረጃ የሚጠበቁ ነገሮች ይኖራሉ ብለን እናስባለን።
ስለዚህ ፖሊሲ ስንል እንግዲህ ሱስን ሊከላከል የሚችል ፖሊሶቹ ኑሮ አላቅም እንግዲህ። ስለዚህ እንደዛ አይነት ነገሮች ካሉ እነሱን አጠንክሮ መስራት ተግባራዊነታቸው ላይ ከሌሉ ደግሞ ሱስን ለመከላከል የምንጠቀምባቸውን ነገሮች እንደ ፖሊሲ ማርቀቅ አስፈላጊ ነገር ነው ብለን እናስባለን። ስለዚህ ሕክምናውስ እንዴት ነው የሚሰጠው የሚለው ከማህበረሰቡ ያው ከሱስ ነፃ የሆነ ማህበረሰብ እንደውም አሁን ላይ ትምህርት ቤቶች ላይ በጣም እየበዛ ነው። አንዳንዶቹን ባለሙያው ራሱ በደንብ የማያውቃቸው መድኃኒቶች ሁሉ አሉ የሚጠቀሟቸው ትምህርት ቤቶች ላይ እና ትምህርት ቤት ላይ ሆነ ማለት የአንድን ወጣት ህይወት በላው ማለት ነው አይደል? ስለዚህ እነዚህ ነገሮች ላይ እንደ ማህበረሰብ ፍሪ የሆነ ለምሳሌ ትምህርት ቤቶችን ከሱስ የጸዱ ማድረግ፣ ወላጆች ከፍተኛ ክትትል ለልጆች ማድረግ መቻል አለባቸው። እንዲህ አይነት ምልክቶች ሲታዩም ደግሞ ወደ ህክምና ቶሎ የሚመጡበትን መንገድ ማመቻቸት አስፈላጊ ነው። ወደ ህክምናው እንደው ወደኛ ተቋም ስንመጣ እንግዲህ ህክምና አለው። ህክምናው የመድኃኒት ህክምና ሊሆን ይችላል፣ የስነ ልቦና ህክምና ይሆናል። የስነ ልቦና ህክምና ካል ቅድም እንዳለው ሰውየውን በተፈጥሯዊ መንገድ ደስታውን ማግኘት የሚችልበትን መንገድ ማምጣት ነው። ከዛ ውስጥ የመጀመሪያው ነገር ለምሳሌ ምንድነው? በዘዴ ማለማመድ ነው። ሲስተማቲክ ዲሰንሳይዜሽን የምንለው ነው። ሰውየውን ማለማመድ። ሁለተኛ ሰውየው ለምሳሌ ኢራሽናል የሆኑ ለሱ ምክንያታዊ የሚመስሉት ግን ከሱስ ጋር የተገናኙ ምክንያቶችን መለየት። አንድን ሰው ፉሊ አንደርስታንድ ማድረግ አለብን። ሙሉ በሙሉ ያን ሰው መረዳት አለብን። ለመርዳት ለዚህ ሱስ ተጠቂ የሆነው በማህበረሰቡ ጫና ነው፣ ባስተዳደጉ ነው፣ በስነ ልቦናዊ ጠባሳዎች ነው ወይስ በጓደኛ ጫና ነው የሚለውን ነገር እንረዳለን። ከዛ እነዛን ነገሮች የሚቋቋምበትን መንገድ እንወስዳለን ማለት ነው። ከዚህ ውስጥ ያው ሞቲቬሽናል ኢንተርቪው የምንለው ወይም ኤምአይ ነው። ይሄ እንግዲህ ታካሚ ተኮር የሆነ ሱስ የሚጠቀመውን ሰውዬ ላይ ያተኮረ ለውጡ ከሱ እንዲመጣ ከሱ ከመጣ በኋላኛ እንደ ባለሙያ ድጋፍ የምናደርግበት ነው። ሌላው ይሄ ስሜትን ባህሪና አስተሳሰብን አቆራኝቶ የሚሰጥ ህክምና አለ ማለት ነው። ስለዚህ ምናልባት ከሞላ ጎደል እነዚህን ነገሮች ብናደርግ አንድ ሰው ማከም እንችላለን ብዬ አስባለሁ። አመሰግናለሁ። እናመሰግናለን አቶ አንተነህ፣ በደንብ ነው ማብራሪያ የተሰጠን፣ ከልብ እናመሰግናለን። አይ ቲንክ ብዙ እይታዎችና ምልከታዎችን የተቀመጡት በተሞክሮ እንዲሁም ደግሞ አሁን ላይ ያሉ ይህንን ህክምና ለመስጠት ምን አይነት መንገዶች እንጠቀማለን የሚለውንም በደንብ ነው የተጠቀሰው። እጅግ በጣም እናመሰግናለን። ከሰዓት አንጻር አይ ቲንክ አንድ ሁለት ሪፍሌክሽኖች ከታዳሚዎችን ወስድና በእነሱ ላይ ሪፍሌክሽን ከሰጠን በኋላ ፓናሊስቶቻችንን አመስግነን እንሸኛቸዋለን። ከሁለት ያለፈ እጅግን አንሰጥም ያው ከሰዓት አንጻር። ሁለት ግን መሰረታዊ ምናልባት እነዚህም ባለሙያዎች በአካል ላታገኟቸው ትችላላችሁ። ስለዚህ ከዛ አንጻር ሁለት ሪፍሌክሽኖች ካሉ ሁለት ጥያቄዎች ካሉ እነሱን እንሰጥና እሱ ሪፍሌክሽን ከተካሄደ በኋላ ጨርሳለን። በጣም ነው እድሉ ተሰጠኝ የማመሰግነው። መጀመሪያ ፕሮግራሙን ያዘጋጀው ኢንጂነር ወንድሙንና የሴጅ ኢትዮጵያውን ዛክን አመሰግናለሁ። ከዛ ባለፈ በጣም ከመድረክ ገጹ ጀምሮ አጠቃላይ ዝግጅቱ የሚያስደስት ነው። ይሄ ምን ያህል ለአእምሮ ጤና የተሰጠውን ቦታ ያሳያል። ጀማሪ ልጆች ናቸው መድረኩን ያዘጋጁት፣ ግን ሌሎችም ይሄን አይተው ትልቅ በጀት ተመድቦለት ምን ብሎ ቢሰራ በጣም ብዙ ህዝብ ይገኛል፣ ብዙ ህዝብ የሚፈወስበታል ብዬ አምናለሁ። ይሄ አጠቃላይ ሁኔታው ነው። ወደ ስፔሲፊክ ስመጣ ግን መድረኩ ላይ ያሉት ሰዎች እጅግ በጣም የዳበረ የበሰለ አቅም ያላቸው ሰዎች ናቸው። ከልምዳቸው ከእውቀታቸው ከንባብ ልምዳቸው ከብዙ ነገር ውስጥ ፈልፍለው ነው ይሄን የመሰለ እውቀት አንጥራውተው የሰጡንና ደግሞ ሌላው ደስ የሚለው ነገር ኮንቴንታቸው ይዘታቸው አንዱ ካንዱ ጋር ድግግሞሽ የለውም። እኔ እየተጨነኩ ነበረ ስለ አእምሮ ሳይንስ ህብረተሰቡ ከፍሎ ገብቶ ምንድነው ይዞ ሊወጣ የሚችለው ነገር በሚዲያ በተለያየ ነገር ላይ ካየናቸው ነገሮች ምን የተለየ ነገር እናገኛለን። እዚህ ኢንተርቴይንመንት ቦታ ላይ ነው፣ ብሔራዊ ቲያትር ነው። ብዙ ኮሜዲ የተለያዩ ነገሮች ሲሰራበት የነበረ ነገር ነው፣ አልተለመደም። እንደዚህ አይነት ቁም ነገር ያለው እውቀትን በገንዘብ ገዝቶ ቁጭ ብሎ መማር የተለመደ አይደለምና እዛ ከገባው በኋላ ግን የኔ ኤክስፔክቴሽን የነበረው ነገርና ከመድረኩ ያየሁት ነገር በጣም 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 የተለያየ ነገር ነው። በጣም ነው የተደሰቱት። ከዛ ውጪ ማስታወሻ እንኳን ትንሽ ነበር የሚያዩት። በደንብ አድርገው ሙያቸውን ኦን ያረጉ ሰዎች ናቸው። አመራረጣችሁ ራሱ ደስ ይላል ለመድረኩ ማለት ነውና ከዛ ውጪ እንደ ጥያቄ ከተፈቀደልኝ አንድ ምለው ነገር ከዚህ ከቱራማ ጋር በተያያዘ ሁልጊዜ ነገር ይሰራል ወይ
ሪቨርስ ሳይኮሎጂ የለም ወይ? ለምሳሌ አባቱ ሰካራም የሆነ ልጅ ሁልጊዜ ሰካራም ነው ወይ የሚሆነው? ፈጽሞ መጠጥ የሚጠላ ልጅ ሊሆን አይችልም ወይ? አንዳንዴ ሰዎች ከኤክስፒሪየንሳቸው አይማርም ወይ የሚለውን ነው። እዛ ወንድሜ ጋር ነው እሱ ጥያቄ። አመሰግናለሁ። እናመሰግናለን። አመሰግናለሁ። ስለ ትሮማ ሁሌ ትሮማ ይሰራል ወይ? እንዴት ነው በተቃራኒው ሊሰራ አይችልም ወይ? እነዚህ ነገሮች እንግዲህ ምንድነው ከተለያዩ ነገሮች ናቸው። ሳይኮሎጂ ጋር ካሉ ነገሮች የተለያዩ ቲዮሪዎች አሉና ከዛ ውስጥ የመጀመሪያው ቢሄቪየሪስቶች ናቸው። ቢሄቪየሪስት ስንል እነዚህ የሰው ልጅ ባህሪን የሚያጠኑ፣ ባህሪን ስናጠና ደግሞ የሰው ልጅ ባህሪ የትምህርት ውጤት ነው እና እንደውም አንድ ልጅ ስጥኝና እንደፈለኩ ላሳድገው ይላሉ። ቤዚክ ነገር ማድረግ እንዳይችል አድርጌ ማሳደግ እችላለሁ ብሎ ያስባሉ። ግን እሱ ብቻ አይደለም፣ ኮግኒቲቭ ኤቢሊቲ አለ ደግሞ የሰው ልጅ ማሰብ ይችላል። ስለዚህ ሁሉም በሱስ ባለበት ቤተሰብ ላይ ያደጉ ልጆች ሱሰኛ ይሆናሉ ማለት አይደለም። ይሄ ሁሌ የሚሰራ ነገር አለ። ተጋላጭነቱ ግን ይኖራቸዋል። አንደኛ አባታቸው በወሰደው ጄኔቲካሊ የሆነ ተጋላጭነት ይኖራል። ሁለተኛ ደግሞ ያኛው ጄኔቲክሱ ላይ ደግሞ ምን ተጨመረበት ማለት ነው። በየቀኑ የሚያየው ነገር ልጁ ተጽዕኖ ሊያሳድርበት ይችላል። ያው የሰው ልጅ ይሄ በሶስት ነገሮች አይደለም የሚያልፈው። ይሄ በከፊል እንፈጠራለን አይደል? መቼም ደብዳቤ ያስገብተን አይደለም የተፈጠርነው፣ መወሰን አንችልም። በከፊል ደግሞ እንሰራለን። ቤተሰቦቻችን የሚጠሉትን እየጠላን የሚወዱትን እየወደድን፣ አንዳንዴ እሱ ላይ ሰራም ይችላል። ስለዚህ ሁሌ ቢሰራል ማለት አይደለም በሚለው እንያዘው። ፍሮይድ ስለ ሳይኮሎጂ በአጠቃላይ ይገልጽልኛል ብሎ አንድ የተናገረው ነገር ምንድነው? ለምሳሌ አንድ ልጅ አጥባቂ ሃይማኖተኛ ከሆኑ ወላጆች ተወልዶ በዛ ስርዓት ቢያድግ ከሁለት አንድ ይሆናል። ልጁ ለዘብተኛ የመሆን እድሉ በጣም ዝቅተኛ ነው። ስለ ሃይማኖት ወይ በጣም አክራሪ ሃይማኖተኛ ይሆናል ወይም ጸረ ሃይማኖተኛ የመሆን እድሉ ሰፊ ነው ብሏል። ስለዚህ ትሮማ አፌክት የሚያደርገን በሁለት መንገድ ነው፣ በአንድ ብቻ አይደለም። ወይም አይደንቲፊኬሽን ዊዝ ዘ አግሬሰር ወይ ትሮማታይዘር ምንለው አለ ማለት ከአጥቂው ጋር አንድ በመሆን ኮፕ ለማድረግ ይሞክራል አንድ ሰው። ለምሳሌ የተደፈረ ሰው አንዳንዴ የመድፈር ምናምን አይነት ዝንባሌዎች ከሚጠጣ ምናምን ያንን እንትን በማቅረብ ኮፕ ለማድረግ ይሞክራል። ሌላው ደግሞ በማራቅ በጣም አጥብቆ በማራቅ ለምሳሌ ከሱስ ጋር የተገናኘ ቤተሰብ ካለው ከሱስ መራቅ ብቻ ሳይሆን ሱስ ያለበትን ሰው ሊጠላ ይችላል። ሱስ ካለበት ሰው በጎ ነገር ለመመልከት ወይም ለመቀበል ይቸገራል። ስለዚህ ምንድነው የሚሆነው? በሱስ አንፃር አክራሪነት ያለው ዝንባሌ ይኖረዋል። ፖላራይዝድ ይሆናል፣ ግን በሁለቱም ሳይድ ሊሆን ይችላል። ስለዚህ ብዙ ነገሮች በዛ መልኩ ነው አፌክት የሚያደርጉ ነው። እናመሰግናለን ዶክተር ዳዊት። ያው ካለን ጊዜ አንፃር ነው እንጂ እውነት ሳይንሱ እንዲሁ ተዘርዝሮ የሚያልቅ ነገር አይደለም እንደምታውቁት። ለአንድ እህቴ ግን እዛ ጋር ሰጥቻለሁ። ምናልባት ጥያቄሽን አጠር አድርገሽ ካቀረብሽልን። አመሰግናለሁ። በጣም ደስ የሚል ነገር ነው ያነሳችሁት። ዶክተር እስጢፋኖስ እንዳለማው it's so good to see you። በጣም ኢንስፓየር ታደርጋላችሁ ሁላችሁም። thank you for the insight። አንድ መጨመር እንደ ሰጀስሽን መጨመር የምፈልገው ነገር እዚህ ውስጥ ኢንፍሉዌንስ ያላችሁ ሰዎች ስላላችሁ ይሄም ኢኒሺቲቭ ይበል የሚያሳይ ስለሆነ ወደፊትም ደግሞ ኢትዮጵያ ላይ ላለው አዌርነስ ክሬት ለማድረግ በሚደረገው እንቅስቃሴ ላይ ትልቅ ኢፌክት ያላችሁ ሰዎች፣ ትልቅ ኢምፓክት ማምጣት የምትችሉ ሰዎች አላችሁ ብዬ ስለማስብ ነው ይሄን የምናገረው እንደ አንድ ሰው ነው። አንድ ሁለተኛ ደግሞ የራሷ የአእምሮ ጤና ጀርኒ እንደኖራት ሴትም ነው። ከዛ ደግሞ ሕክምና እንዳጠናችም አንድ ሴት ነው እማወራው። ሶ ምንድነው አንዱ አእምሮ ጤና ላይ ኢቭን ኢን ዘ ቢገር ፒክቸር ደግሞ ሰዎች አእምሯቸውን ቱ ዘ ፉለስት ኤክስቴንት እንዴት መጠቀም ይችላሉ፣ ሃው ቱ ቢ ዜር ቤስት ሰልቭስ እና በደንብ ፕሮዳክቲቭ መሆን ይችላሉ የሚለው ላይ ኢትዮጵያዊ መፍትሄዎችን መፈለግ ወይም ደግሞ ኢትዮጵያውያንን ኢትዮጵያዊ በሆነ ዘዴ መድረስ የሚለው ዶክተር እስጢፋኖስ ያነሳው ነገር አንዱ ትኩረት ሊሰጥበት የሚገባው የሚመስለኝ ባለሙያውን በደንብ ማንቃት ነው። በግል ኤክስፒሪየንስ አንድ ኖቲስ ያደረኩት ነገር ምንድነው ኢቭን የህክምና ባለሙያዎች በሁሉም ሌቭል ላይ ያሉ ባለሙያዎች እንደዚህ ሪገረስ የሆኑ ትሬኒንጎች ያስፈልጓቸዋል ብዬ አስባለሁ። ከማልፕራክቲስ ጀምሮ
ነገሮችን ብረሾፍ አድርጎ ከማለፍ ጀምሮ ኢምፓወሪንግ አይደለም ያለው ሪያሊቲ። አዌርነሱ ሊኖር ይችላል ከኤክስፖዠር ብዛት አዌርነሱ ይኖራል፣ ወይም ቃላቶችን ደጋግሞ የመስማት ነገር ይኖራል። ንቃተ ህሊናው ግን በጣም ይቀራል። ይሄ በግል ኦብዘርቭ ያደረኩት ነገር ነው ከግል ኤክስፒሪየንሶችም አንፃር። እንደገና ደግሞ እንዲሁ ውይይት እያደረግን ነበርና ህክምናው ላይ የሌሉ ሰዎች እንደዚህ ሌይ ፐርሰን የሚባሉ ሰዎችም አንዳንዶቹ ዲስከሬጅ የሚያደርጋቸው ሪላክታንት እንዲሆኑ ቴራፒ ላይ የአእምሮ ጤና አጠባበቅ ላይ ሪላክታንት እንዲሆኑ የሚያደርጋቸው ከባለሙያው የሚመጣው ዲስከሬጂንግ የሆነ አፕሮች ነው እና ከቸልተኝነት ጀምሮ ስለ ነገሩ ንቃተ ህሊና ከማነስ ጀምሮ ብዙ ኢሹዎች አሉ ባለሙያው ጋር ማለት ነው። የግድ የአእምሮ ጤና ባለሙያ መሆን አይጠበቅባቸውም። ህክምናና ተያያዥ ፊልዶች ላይ ያሉ ሰዎችን ማብቃት፣ በደንብ አዌርነሱን ማስፋት አንዱ ሊወሰዱ ከሚገቡ የመጀመሪያ ስቴፖች መካከል ነው የሚለውን ነው መናገር ፈልጌ ነው። እዚህ ውስጥ ደግሞ እዛ ላይ መስራት የምትችሉ ኢኒሺዬቲቭን ወስዳችሁ ደግሞ ወደ ስራ መግባት የምትችሉ ሰዎች አላችሁ ከሚል ማለት ነው። I just want to urge you all to think about this as well. Thank you. እናመሰግናለን። አይ ቲንክ ማሳሰቢያና አቅጣጫ ነው ሁላችንም እንደ ሪስፖንሲቢሊቲ የምንወስደው ስለሆነ እጅግ እናመሰግናለን እህታችን። የዚህኛው ፓናሊስት እዚህ ላይ ያበቃል።